ጣቷ የመኪናዋን ቁልፍ ለጥበቃ ሰራተኛዋ በመስጠት መኪናዋን እንዲያጥብላት ትጠይቀዋለች። የጥበቃ ሰራተኛውም በትህትና እሺ እመቤቴ አደርጋለሁ በማለት ይመልስላታል። ልክ በዚህ ሰዓት ግን እሷ በድንገት ቆም ብላ በመገረም ትመለከታለች። የጥበቃ ሰራተኛው ምግብ እየበላ መሆኑንም ታስተውላለች። ልክ በዚህ ሰዓትም ምግብ እየበላህ እኮ ነው በማለት ቁልፉን መልስልኝና ሌላ ሰው አሳጥባለሁ ትለዋለች። የጥበቃ ሰራተኛው ግን እመቤቴ እኔ ራሴ አጥባለሁ በማለት ለመታዘዝ ይሞክራል። ልክ በዚህ ጊዜም የሴትየዋ ረዳት በጣም ባልተገባ መልኩ ጣልቃ በመግባት ለመሆኑ እሱ ቀኑን ሙሉ ምን ይሰራል ዝም ብለህ ብላ ካለችው በኋላም ጥበቃውን ተነሳና መጀመሪያ የእመቤቲቱን መኪና እጠብ ከዚያ በኋላ መብላት ትችላለህ በማለትም ትገስጸዋለች። በዚህም ሰዓት ጥበቃው ሊነሳ ሲያቅማማ ወጣቱ ግን እሱን አስቁማ እንዲቀመጥ ታደርገዋለች። በመቀጠልም ወጣቷ ሴት ረዳቷን ዝም እንድትል ታደርጋታለች። የጥበቃ ሰራተኛው እኮ ጥበቃ ማድረግ እንጂ ስራው መኪና ማጠብ አይደለም በማለትም ትገስጻታለች። ይህንንም የሚያደርገው በቅንነቱ እንደሆነም ትናገራለች። ከዚያም ወደ ጥበቃው ምግብ ተመልክታ ዳቦ በሽንኩርት ብቻ ነው የምትበላው በማለትም ትናገራለች። ወጥ የታለውም ስትል ትጠይቀዋለች። በዚህም ሰዓት ጥበቃው ሰራተኛውም ሚስቱ ታማ እንደሆነችና በዚህም ሰዓት እሱ ደግሞ ዳቦ ብቻ መጋገር እንደሚችልና ይህንን ዳቦ በፍቅርና በደስታ እየበላ እንደሆነ ያስረዳታል። በዚህም ሰዓት ሴትየዋ ከውጭ ለምን ምግብ አትገዛም ስትልም ትናገራለች። የጥበቃ ሰራተኛውም ደሞዙ 10,000 ሩቢ ብቻ እንደሆነና ሙሉ ገንዘቡ ለሚስቱ ሕክምና እንደሚውልም ይነግራታል። በዚህም ሰዓት ረዳቷ በድጋሚ ጣልቃ በመግባት ይህ ሁሉ ምክንያት ነው ብዙ እያገኙ ሁልጊዜም ያማራሉ ስትልም ትናገራለች። በዚህም ሰዓት ወጣቷ ረዳቷ በባህሪዋ በጣም ተቆጣባት። ሁለት ሰዎች ሲያወሩ መሃል እንዳትገባና ስርዓት እንድትይዝ አጥብቃ ትናገራታለች። ከዛም ረዳቷን በፍርሃት ይቅርታ ትጠይቃታለች። ልክ በዚህ ሰዓትም ይህች ሴት በጣም እየተናደደች ነበር እና ፓርቲቱ እንድሰራላችሁ ከፈለጋችሁ ሻማር ከዚህ በኋላ በቅቶኛል። አባት በተደጋጋሚ ጊዜ እያስቸገሩኝ ነው። የምታወሪው ነገር ታውቆሻል? ቆይ እሳቸው አይከበሩም እንዴ? ቆይ እኔ አንድ ፍሬ ልጅ አይደለም? እነሱ ሁለት ጸጉር አብቅለው ትንሽ እንኳን አይከብዳቸው? ቆይ እሺ ብላቸው እንዴት ሊሆኑ ነው? ስለ አባቴ እኮ ነው እያወራሽ ያለሽው ኤልዳና። ይኸውልሽ እንደውም ቀደምሽ። ሰሞኑን በተደጋጋሚ ማን ነው ፎርጅ መኪና ይዞ የሚሸኝሽ? ኤልዳና እኔ የአባቴ ልጅ ነኝ። አባቴን ያሳደገኝ አባቴን ደግሞ በሚገባ አውቀዋለሁ። አባቴ አንቺ እንደምትዩ ተራ አይነት ሰው አይደለም። ይኸውልሽ ምናልባት ለአንዳንድ ነገሮች ምክንያት ፈልገሽ ከሆነ ቀጥታ መናገር ትችላለሽ። እንደሌላ ወንድ ብሆን ይኸውልሽ አጣፋሽ ነበር። ስለ አባቴ ልንገርሽ፣ ስለ ራሱ ሳይሆን ስለ ልጆቹ ብቻ በማሰብ ኑሮ ሁሉ ሐሳቡ ሸክሙ ሁሉ የመልካም አባት ትከሻ ነውና አባቴ አገር ዋርካ የቤተሰቡ መከታ አባት ይኖርልኝ እንጂ አንድ ቀን አይደለም አንድ ሰዓት ከቤት ሲታጣ ውሃ አጣ ጎመን ታውቆ የለም ደጁ ቤቱ ቀዩ ሁሉ ጭር ይላል። ረጅም ዘመን ይኖርልኝ አባቴ ምንም ባያደርግልኝ አርጌ በቀቼ እንኳን ከቤት ከግቢያችን አይጥፋ። አባት የቤት ምሰሶ የጥበቃ አጥር አባት የቤት ውስጥ ጌጥ ቅጥርን ሰባሪ የደስታችን እትብት አባት ሁልጊዜም አባት አባቱን የሚወድ ብቻ። ይህን መልእክቴ ለአባቱ ያብዛልኝ። አባት ከሌለ እናትነት የለም። አባት የቤታችን ጥላ የብዙ ሐሳብ ተሸካሚ ደፋ ቀና ባይ። ለልጆቼ ምን ላድርግ ነገስ ምን ይኖራቸው ይሆን አድገውስ ወደፊታቸው ምን ይሆን እጣቸው ድል ፋንታቸው በማለት ስለራሱ ሳይሆን ስለ ልጆቹ ብቻ በማሰብ ኑሮ ሁሉ ሐሳቡ ሸክሙ ሁሉ የመልካም አባት ትከሻ ነውና አባቴ አገር ዋርካ የቤተሰቡ መከታ አባት ይኖርልኝ እንጂ አንድ ቀን አይደለም አንድ ሰዓት ከቤት ሲታጣ ውሃ አጣ ጎመን ታውቆ የለም ደጁ ቤቱ ቀዩ ሁሉ ጭር ይላል። አባት የመምጣታችን ወደዚህ ዓለም የመኖራችን ምክንያት አባት ምሳሌያችን አባት ምርኩዛችን ረጅም ዘመን ይኖርልን። አባቴ ምንም ባያደርግልኝ አርጌ በቀቼ እንኳን ከቤት ከግቢያችን አይጥፋ ኑሮ ተቀምጦ ይኖርልን የሚያስብል ነው። አባት ግርማ ሞገሱ መልካም ሚስት የተባረኩ ልጆችን በአደባባይ የሚገልጥ አባት የቤታችን ምሰሶ አባት ለዘላለም ይኖር። ሀገር ስትደፈር ሀገር ስትጠፋ በደም በአጥንት ከዘመን ዘመን አሻጋሪ የጀግና ሚስት የጀግኖች ልጆች አባት የሀገር አጥር
የምድር በረከት፣ አባት የቄ ሞገስ፣ አባት የሀገር አድባር፣ ምቹና አይቆረቆሬ፣ መልካም ምኞቴ ሁሉ ይሁንለት። አባት የቤት ምሰሶ፣ የጥበቃ አጥር፣ አባት የቤት ውስጥ ጌጥ፣ ቅጥርን ሰባሪ፣ የደስታችን እትብት፣ አባት ሁልጊዜም አባት። አመሰግናለሁ እስከዚህ ሰዓት ድረስ ስለሰማችሁ። ቴንክ ዩ። ትሰማኛለህ? ካሁን በኋላ እናትህን እዚህ ቤት ማየት አልፈልግም። ወይ እናትህን ምረጥ ወይ እኔን ምረጥ። ተናገር እንጂ ምን ይዘጋሃል? ወይ እሷ ትኖራለች ወይ ደግሞ እኔ እዚህ ቤት እኖራለሁ። ምን ማለት ነው? አልገባኝም። በቅቶኛል። እሳቸውን ማየት አልፈልግም ካሁን በኋላ እዚህ ቤት። ምንድነው? አናሸፋኝ የኔ ሚስጥረኛ ከፍቶሽ እንዳላይሽ ስትሆኚ ብቸኛ እስካለው በነፍሴ ባካንቺ ጋራ የማንገፋው የለም ቢያደክም ተራራ። ምንድነው? አልገባኝም። እየቀለድክ ነው?